ፋና 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 ስለማማጥንት ይዤሻለሁ። ራስሽ ላይ ምንም ነገር እንዳታደርጊ እባክሽ ፋና። ሌላ ዘንድ በትግሻለኝ እባክሽ ሂድልኝ። ድምፅህን መስማት አልፈልግም። ስሞት ትገላገለኛለህ። ለምን? ምን አጠፋሁኝ? እሺ ምን አደረው? ያደረግከውንማ ታውቀዋለህ እኮ። እሺ ክፈችልኝና እንነጋገር። እባክሽ እባክሽ በሩን ክፈችልኝ። ፋና እባክሽ በሩን ክፈችልኝ። በጣም እየፈራሁ ነው። ዳዊት ዳዊት ዳዊት፣ አንተን እኮ ነው። አልሰማሁም ለማለት ነው። አይ መስማት ስላልፈለኩ። ከኔ ነው ከችግር ነው እየሸሸ ያለው? ከሁለታችሁ። እውነቱን ከመሸሽ ማምለጥ አንችልም። ከእውነት ጋር ለመሯሯጥ የሚያበቃ ቅድስና የለኝም። ኃጢአትን ስለተቀበልክ ግን ጻድቅ ነው ማለት አይደለም። ራሄል፣ አልችልም ማለት ሐቀኝነት እንጂ ሽንፈት አይደለም። ትከሻዬ የማልችለውን ነገር አልሸከምም። እንደ ሰጎን አንገትን ቀርቅር ከአንበሳ ማምለጥ አችልም። ከዚህ በኋላ ካላወራን የመጨረሻ የሚሆነው ጸጸት ብቻ ነው። ለመርሳት እየሞከርኩ ነው። ስለዚህ በቃ አንቺ መርሺው። ነገሮች ከመበላሸታቸው በፊት ማውራት አለብን። ከዚህ በላይ ምንድን ነው የሚበላሸው? የምስቅልቅል የመጨረሻ ወለል ላይ እኮ ነው የቆመው። እያወራሁ አይደል? ለምንድን ነው በስርዓት የማታዋራኝ? እውነቱን ንገረኝ ካልሽ አይደለም ማውራት አይንሽን ላይ አልፈልግም። እሺ እውነቱን ንገረኝ ካልከኝ ባየሁ ቁጥር በየሰከንዶች እሞታለሁ። ነገር ግን አብርሃምና ፋና ሲጎዱ ከማየት ከአንተ ጋር ቀኑን ሙሉ ባወራ እመርጣለሁ። አብርሃም የልጅነት ጓደኛዬ፣ ፋና ደግሞ ነፍሴን የሚሰጣት ፍቅረኛዬ ናት። በዚህ ሀዘናቸው ላይ ሌላ ጭንቀት ልጨምርባቸው አልፈልግም። ዳዊት፣ እኔም ጭንቀት ላይ ነኝ እኮ። ጭንቀትሽን ታከሚ። ነገሮች ሳይበላሹ ካላወራን ሕክምናው ለአንተም ይተርፋል። የእኔ ሕክምና ነገሩን መርሳት ነው። መርሳት ከከበደች ደግሞ ሳይኮሎጂ አማክር። ፋና 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 ምንድን ነው? ፋና በሯን ከዘጋች 2 ቀን ነው። ለምን? አላውቅም። ብቻ ራሴን ሳጠፋ ትገላገለኛለህ ትለኛለች። ምን እንዳደረግኳት አላውቅም። ምግብ እንኳን ሳትቀምስ እኮ 2 ቀን ሆናት። ሳሎን ቆዩ፣ እኔ አወራታለሁ። ይዘሽው ሂጂ። እኔ ወንድሟን ያልሰማች እንዴት ነው አንተን የምትሰማ? ግድ የለም ታወራዋለች። እንሂድ። ፋና ፋና። ዳዊት፣ ወዬ ለምን መጣ? ስለናፈቅሽኝ የመጣሁት። ቆይ ምንድን ነው የተፈጠረው? ማውራት አልፈልግም። ፋና፣ ድምፅሽን ካልሰማው እንደሚጨንቀኝ ታውቂያለሽ። ቆይ ለምንድን ነው ስልክሽንም በራፍሽንም የዘጋሽው? እሱን ሄደ ጓደኛህን ጠይቀው። ፋና፣ መጀመሪያ አይንሽን ነው ማየት የምፈልገው። ብቻዬን ነኝ፣ በሩን ክፈችልኝ። ልከፍትልህ አልችልም። ብቻዬን ነው መሆን የምፈልገው። እሺ ተይው፣ አትክፈችው። ግን እሺ ወደ በሩ ጠጋ ብለሽ አውሪኝ። ለምን? ጠረንሽ ስለናፈቀኝ። በቃ አታልቅሽ። ትንሿን አንቺን ባጠብጣ ማየት እንደማልችል ታውቂያለሽ።
ምን ብለሃት ነው? አብርሃም ምንድን ነው ያደረግከው? እኔ ምንም አላደረኳትም። ታዲያ ከመሬት ተነስታ ነው እንደዚህ እየሆነች ያለችው? ለምን እሷን አትጠይቂያትም? አብርሃም ውሸት እንደማይሆንልህ ደጋግሜ ነግሬሃለሁ። ስለዚህ ምንድን ነው የተፈጠረው? ሪች ዝም ስል አታስጨንቂኝ ብዬ እኮ ደጋግሜ ነግሬሻለሁ። በቃ ተይ። አብርሃም ዝምታ የጥፋተኝነትን ክብደት እንጂ ንጹህነትን አሳየም። ቆይ አንቺ እኔ ፍቅረኛ ነሽ ወይስ የሷ ጓደኛ? እናቴ ዛሬ ሁለተኛ ሞተች። የቀራት ተስፋ ይሄ ነበር። ይሄም ዛሬ ተቀበረ። ቆይ ምንድን ነው የተፈጠረው? ከጥያቄ ለመሸሽ እየሞከርክ ነው። ፋና ከዚህ በፊት እንደዚህ ሆና አይቻት አላውቅም። ስለዚህ ንገረኝ፣ ምንድን ነው የተፈጠረው? ነገርኩሽ። ለጥያቄሽ መልስ ያለው እሷ ጋር ነው እንጂ እኔ ጋር አይደለም። ስለዚህ እኔን በከንቱ አታስጨንቂ። እንዴት እንደዚህ ሊያደርግ ይችላል? አደረገው። ፋና ምንድን ነው የተፈጠረው? ያደረገውን ያውቀዋል። ራሱን ጠይቁት። እኔ ምንም ነገር አላደረኩም። ኧረ ነው። ምንድን ነው ይሄ? ትምህርቱን አቋርጧል። ምን? አብርሃም ምንድን ነው ያደረግከው? በቃ አማራጭ አልነበረኝም። ቤተሰቡን የማስተዳደር ኃላፊነት የኔ ነው። ዶክተር ለመባል እኮ 1 ዓመት ብቻ ነበር የቀረ። እንዴ እናቴን አጥቻለሁ። ስለ ራሴ ሳስብ ደግሞ ድጋሚ እህቴን ማጣት አልፈልግም። እኔ እኮ ሕፃን ልጅ አይደለሁም። ራሴን ማስተዳደር አያቅተኝም። ያንተ ህይወት መበላሸት ደግሞ እኔ ምክንያት መሆን አልፈልግም። ፋና ድርቅ አትበይ። የትምህርት ቤትሽ ክፍያ አለ። በተጨማሪ ለመድኃኒትሽ ብዙ ብር ያስፈልገናል። ከዚህ ውጪ ደግሞ የቤት ውስጥ ወጪ ራሱ ሌላ ጭንቀት ነው። ይህን ሁሉ የቻለችው እማዬ ነበረች። አሁን እሷ የለችም። ስለዚህ አሁን ተራው የኔ ነው። አብርሽ አብሮ አደግ ጓደኛዬ እኮ። ለዚህ እኮ እኔ ማላንስም ነበር። ዴቭ ስለ ሁሉም ነገር በጣም አድርጌ አመሰግናለሁ። ግን ከዚህ በኋላ የማናችሁንም እርዳታ አልፈልግም። የትኛውንም ስራ ሰርቼ ቢሆን ለአንድ እህቴ እኔ አላንስም። 6 ዓመት የለፋበት ትምህርት እኮ ልትመረቅ ደግሞ 1 ዓመት ብቻ ነው የቀረ። ለምንድን ነው የማትረዱኝ? ቆይ ያለችኝ እህቴ አንድ እሷ ብቻ እኮ ነች። ወይ አባት የለን እናት የለን። ለዚህ ቀን መስዋዕት መሆን ካልቻልኩኝ ወንድምነቴ ምኑ ጋር? ያንተ መስዋዕትነት እስረኛ መሆን አልፈልግም። አንቺን ማማከር አይጠበቅብኝም። ከአንድ ወንድም መደረግ ያለበትን ማድረግ የኔ ኃላፊነት ነው። ቆይ ለምን እኔን አላማከርከኝም? ምን ብዬ ነው ደግሞ አንቺን ማማከርሽ? ራሄል አብርሽ እኮ አለ። ቆይ እሺ መቼ ነው የምትነግረው? በቅርቡ እኮ። መቼ? አላውቅም፣ ግን ትንሽ እስኪረጋጋ መጠበቅ አለብን። ሪች ቆይ ላስረዳሽ። ምንድን ነው የምታስረዳኝ? የፈጸምከው ስህተት በትክክል የገባህ አልመሰለኝ። ውሳኔ አስደንጋጭ እንደሆነ ይገባኛል፣ ግን ሌላ አማራጭ አልነበረኝም። እድሜ ሙሉን የለፋበት ዶክተር የመሆን ህልምህን የቀበርከው። ከክላሱ ሰቃይ ተማሪ የማዕረግ ተመራቂ ነበርክ እኮ። የሁሉም ሰው ተስፋ አንተ ጋር ነበር። የኔ ተስፋ ግን እናቴ ጋር ነበር። እሱም ከእሷ ጋር አብሮ አንድ ላይ አፈር ለብሷል። አፈር ያለበስከው የኔንም ህይወት ጭምር ነው። ቀሪ ህይወቴን ገለቅ አብረኸዋል። ሪች ፍቅር ካለን ጨለማም ቀን ያክል ይፈካል ያልሽኝ እኮ አንቺ ነበርሽ። ጨርሰህ ስትመረቅ እንደምንጋባ የነገርከኝ ደግሞ አንተ ነበርክ። አዎ፣ ግን ደግሞ የእናቴ ሞት ሁሉንም ነገር ቀይሮታል። ሪች እባክሽ ብቻዬን አትይኝ። ብቻዬን የተውከኝ አንተ ነህ። ውሳኔን እንኳን ደብቀኸኛል። አንተ ለራስህ እንጂ ለኔ ግድ ኑሮ ካያውቅ። ያልነገርኩሽ እንዳታዝኝብኝ ብዬ ነው። ካለማዘን ግን አላዳንከኝም።
ቤት ውስጥ የነበረው ገንዘብ በለቅሶ ምክንያት አልቋል። ምንም ብር የለንም። በዚህ ምክንያት ደግሞ እህቴ እንድትጨነቅብኝ አልፈልግም። የኔስ ጭንቀት አይታየም? ነው መስዋዕትነት ማይገባ ሰው ሆንኩብህ። ሪች የእናቴ ሞት የእግር እሳት እንደሆነብኝ ታውቂያለሽ። እህቴ ደግሞ የእናቴ አደራ ናት። ከእናቴ ሞት ጸጸት መዳን የምችለው ይህንን በማድረግ ብቻ። እኔስ አመሰግናለሁ። ሪች 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 ዴቭን ይሄ ድብብቆሽ ስልችት ነው ያለኝ። እንደ ሌሎቹ ፍቅረኛሞች ተያይዘን በየአደባባዩ የምንዞርበት ቀን ይናፍቀኛል። እሺ ቆይ መቼ ነው ከጓደኞቹ ጋር የምታስተዋውቀኝ? መቼ ነው ካፌ ይዘኸኝ የምትገባው? ፋና በዚህ ጉዳይ ላይ እኮ ደጋግመን አውርተንበታል። መጀመሪያ አብርሽ ነው ማወቅ ያለበት። ከዛሬ ነገ እነግረዋለሁ ትላለህ እንጂ አትነግረውም። ወደ ዩኒቨርሲቲ ሲገባ እኮ እቴን ያደራ ያለኝ ወንድም እንደሆንሽ ብሎ ነበር። ፍቅረኛው ነን ሲያየን ምን የሚል ይመስልሻል? አሁን ጥልቅ ሐዘን ውስጥ ነው ያለው። ካለበት ሐዘን እስኪያገግም ትንሽ እንጠብቀው። ዳዊት እርግዝናዬንስ እንዴት ልደብቀው? አንተ ዝም ብትል ሆዴ እኮ በቅርቡ መመስከሩ አይቀርም። ስራ ማቆም አለብህ። ጌታዬ በጣም ቸግሮኝ ነው ይህንን ስራ እየሰራ ያለሁት። ስራውን እስከምለምደው ድረስ ትንሽ ጊዜ ይስጠኝ። ለዛ መሰለኝ አቁም ያልኩህ። ሁሉም ሰራተኞች አብራቸው እንድትሰራ አይፈልጉም። ምን አደረኳቸው ነው? ለመሆኑ ሌላ ቦታ ሰርተህ ታውቃለህ? አላውቅም። ይሄ መለማመጃ ቦታ አይደለም። ከዚህ በፊት ምንድን ነበር የምትሰራው? ተማሪ ነበርኩ። እስከ 10 ጨርሰሃል? አይ የሕክምና ሳይንስ የ6ኛ ዓመት ተማሪ ነበርኩ። አቋርጬ ነው። እብድ ነህ እንዴ? ኧረ ጤነኛ ነኝ እኔ። እብድ ካልሆንክ ደግሞ ቀልደኛ ነህ ማለት ነው። የሕክምና ተማሪ ነኝ ይለኛል እንዴ? በላውን ቱታህን ቀይርና ሂድ። ስራ ፈት። እሺ የሰራሁበትን አይከፈለኝም? ምን ለሰራበት ነው ክፍያ የምትጠይቀው? ጋሽ እዛ ጋር ሰራተኛ ወድቆብናል። ማ ዘመን ምንድነው? ቶሎ አምቡላንስ ጥሩ። ምን እያረክ ነው? አምቡላንሱ እስኪመጣ ምን ጠብቅ ከሆነ ደሙ ፈሶ ሊያልቅብን ይችላል። ፊሞራል አርትረሪ ስለሆነ በሁለት ደቂቃ ውስጥ ደሙ ማቆም መቻል አለብን። አለበዛ ሂፖቮሊክ ሾክ ውስጥ ነው የሚገባው። ምን ማለት ነው? ይሄ ማለት ይሞታል ማለት ነው። ጨርቅ ከያዛችሁ ውስጥ እስቲ አንዴ። አይዞሽ ነቃበል፣ ምንም አትሆንም። ራስን እንዳስትሽ። አይዞሽ። አይዞ። ስም ማን ነው? ከኔ ጋር አሁን ስም ማን ነው? ማሪ። ይኸውልህ ራስን እንዳስትሽ። እሺ ደህና ነህ? አይዞ። ደም ግፊት ትንሽ ቀንሷል፣ ግን ደህና ነህ፣ ተርፋለህ። እሺ አይዞ። እቺን ጫና አድርጋ ያዛትሽ። ሁሌም ዝቅ ማለት ርካሽነት እንዳይመስል። የትኛውም ኢትዮጵያዊ ዝቅ የሚለው አንገቱን የሚደፋው ባርነት ናፍቆት ሳይሆን የሚወደውን ለማኖር ነው። ክብር ደግሞ በተማሩበት ደረጃ ብቻ ሳይሆን ዝቅ ብሎ በማገልገልም ጭምር። እንዲህ አይነት ብዙ ጥቅሶችን እኔ ልነግርህ እችላለሁ። ይህን ስለ ደግሞ የሚመጻደቅ ማንነት አለኝ እያልኩ አይደል። እናቴ ተቆጥታ ነው ያሳደገች። ልልህ የምፈልገው ነገር ቢኖር አመሰግናለሁ ብቻ። ማርክስምን
ሰሰቱ በልቶ ጨረሰኝ እኮ። ባለቅስ አልወጣላት። እሺ ማን ማዘን የሚረዳኘው? ለማን ነው ውስጤን የማወራው? ጸጸቴን ለማን ነው የማወያየው? ማን ነው ሀዘኔን እሺ የሚያዳምጥ? ለማን ላካፍለው? ማን እኮ ነው የገደልኩት? ማን እኮ ገደልኩት? እስካሁን አልተኛሽም? እንቅልፍ እምቢ አለኝ። ብቻሽን መተኛት ስላለመድሽ ይሆናል። አይ አይደለም፣ ቅድም ተናድጄ የማይሆን ቃል ተናገርኩ መሰለኝ። በፍፁም አብርሽ ይቅርታ አድርግልኝ። ሀና፣ እማዬ ስንጣላ ደስ የሚላት አይመስለኝም። እኔ እኮ ለእኔ ብላ ያንተ ህይወት ሲባልሽ ምን ስላልፈለግኩ ነው። እህቴ እኮ ነሽ። ከህይወቴም ትበልጭብኛለሽ። አመሰግናለሁ። በቃ አሁን ገብተሽ ተኝ። ነገ ክላስ አለብሽ። ቻው። ተነስ።
ሄሎ ዴቭ፣ አባቴ አልሞተም፣ በሕይወት አለ።